ይህ ሰውዬ ሰዎችን መተባበር የማይወድና ትዕቢተኛ አይነት ሰው ነበር። ይህቺ ሴት ምንም ያህል እየሮጠች ሊፍቱን እንዲያቆምላት ብትለምነውም እሱ ግን ይህን ለማድረግ አልፈለገም። በመንገዱ ላይም ይህቺ ሕፃን እየተጫወተች ሳለ ፊኛዋ ቢያመልጣትም ይህ ሰው ግን ሊደርስበት ቢችል እንኳን ሊያቀብላት አልፈለገም። ይህም ሰውዬ ስራ እየሰራ ባለበት ሁኔታ ላይ ጋሪው በመንሸራተት ያመልጠዋል። ነገር ግን ይህ ሰውዬ መያዝ ቢችል እንኳን ሽል በማለት ያልፈዋል። ይህቺም ሴት ቮለንተሪ እየሰራች ሳለ ባላየ ያልፋታል። በስተመጨረሻም የትራፊክ መብራት እስኪበራ ድረስ ዜብራ ላይ ቆሞ ነበር። ነገር ግን ያላሰበው አንድ ነገር ይፈጠራል። አንድ እጅ እጁን ይይዘዋል። ይህቺም አሮጊት በጣም የደከመችና በጣም የዛለች ናት። እንዲያሻግራትም ነበረ እጁን የያዘች። ነገር ግን ይሄ ሰው ማንንም የመተባበር ፍላጎት ባይኖረውም እንኳን ይህቺን አሮጊት ግን መተው አይችልም። በዚህ ቀስ ብለው እየተሻገሩበት ባለው ሁኔታ ላይ አንድ መኪና በፍጥነት መንገዶችን እያቆራረጠ እየመጣ ነው። ነገር ግን እነዚህ ሰዎች አላዩትም ነበረ። ነገር ግን ይህ ሰውዬ ሰው መርዳት ውስጥ ያለውን የመንፈስ እርካታ ይረዳል። አሮጊቷን ባሳየችው ፍቅር ይደሰታል። ከዚያም በኋላ ጸባዩ ይቀየራል። በፊት ከነበረው ተቃራኒ ይሆናል። ሰዎችን በማገዝ ደስተኛ መሆን ጀምሯል። ከዚያም በኋላ ግን መንገዱ ላይ አንድ ሰው ያገኛል። ይሄም ሰው በፊት እሱ እንደነበረው አይነት ጸባይ ያለው አይነት ሰው ነው። እሱንም ለማዳን አንድ መላ ይዘይዳል።